ከዚህም በኋላ መከራሽን እንዳለፈ ውሃ ትረሺዋለሽ። እኔ እውነት የታየኝ ይሄን መልእክት እዚህ የምትሰሙኝ ሰዎች ተቀርጾም ፖስት የሚደረግላቸው ሰዎች እግዚአብሔር ከዚህ በኋላ ብለው ብዙ ምዕራፎችን አልፈዋል አይደል? አሁንም እንዳለፉት ይረሳሉ ብሎኛል እግዚአብሔር። እቺን ጸሎቴን ብቻ ስማኝ ብላችሁ ጸልያችሁ ሰምቶ እንዳስረሳችሁ ይሄን መከራ ብላችሁ እኔ ብዬ አውቃለሁ እግዚአብሔርን ከዚህ በኋላ እንደው እቺን ምዕራፍ ብቻ እንደው ጌታ ሆይ እንደው ራራልኝ ብዬ ራርቶልኛል። እዚህ ቤት ያልተራራለት ሰው አለ እንዴ? ራራልን ጌታ ሆይ ብለን ስንቱን አልፈናል እኮ ከእግዚአብሔር። እጅህን ዘርጋልን ጌታ ሆይ፣ መከራችንን አስረሳን ጌታ ሆይ፣ አንጋልን ጌታ ሆይ ብለን ብዙ አልፈናል እኮ እግዚአብሔር ጋር። ረስተነው እኮ ነው ረስተነው፣ ስንት ጭንቀቶቻችንን ረስተነው በማ ምክንያት ራራልን ባልነው አምላክ ምክንያት ወዳጆቼ አስረሳን ባልነው። አስረሳንም እኮ አይደለም እንደው እችን አሳልፈን ተሳቀን ተጨንቀን እንቅልፍም የለም እኮ የሆነ የመከራ ማዕት በላችሁ ላይ ሲመጣ መተኛት የለ፣ ምግብ አሰኛችሁ፣ ከሰው ጋር ማውራት አትፈልጉ፣ ብርሃኑን ማየት አትፈልጉ፣ ውጪ መውጣት አትፈልጉ። መታስቡት ያንን ሁኔታዎቻችሁን ብቻ ነው። እንደው በሞትኩ ልዋረድ ነው፣ ልጠፋ ነው፣ ሊያበቃልኝ ነው ስትሉ እኮ ነው የሚገኘው የኔ ጌታ። አትጠፉም እያለ የሞታችሁን ጉድጓድ እየደፈነ በጨለማ ምዕራፋችሁ ላይ እየተገኘ በመከራ ምዕራፋችሁ ላይ እየተገኘ እኔ እግዚአብሔርን ታምናችሁት ከሆነ አታፍሩም። በእውነት እንደ እግዚአብሔር ሴትም ከእግዚአብሔር እንደ ተቀበለም ሆኜ ነው መነግራችሁ። ከእግዚአብሔር የተጠጋ አያፍርም። እግዚአብሔርን ጥገኛ ያደረገ አያፍርም። በእግዚአብሔር ላይ የተቀመጠ አይዋረድም። ስጋ ለባሽን ተስፋ የሚያደርግ ሊያፍር ይችላል ብሎናል መጽሐፉ። ደግሞ አፍረናል። አይዞ ምንም ቢደርስ እኔ ካንተ ጋር ነኝ ተብለን እናውቃለን። ደርሶ ግን አልተገኙልንም። አይገርምም? ያ ምዕራፍ መጥቶ ግን አልተገኙልንም። እሱ ግን ተገኝቶልናል። ኢየሱስ ግን አሻግሮናል። ለዚህ ነው ዛሬ በጣም ውስጤ ይሄን መልእክት ስነግራችሁ ደስታ እየተሰማኝ፣ ለብዙ ሰዎች መከራቸውን ስለሚረሱ ትላንት ካስረሳችሁ እግዚአብሔር ዛሬም ያስረሳችኋል። የመጨረሻ ጸሎቴ ነው ብላችሁ ጸልያችሁ አስረስቷችሁ አሁንም ብትገቡበት ያስወጣችኋል እግዚአብሔር። እንደዚህ ይላል፣ መከራህ ትረሳለህ፣ እንዳለፈ ውሃ ታስበዋለህ፣ ከቀትር ይልቅ ህይወትክ ምን ይላል? ያበራል። አይገርማችሁ? መከራክ ሲያልፍ፣ ሐዘንክ ሲያልፍ፣ ጭንቀትክ ሲያልፍ ከቀትር ይልቅ ምንክ ያበራል? ህይወትክ ያበራል። ህይወታችሁ ያበራል። ዋው! ጨለማም ቢሆን እንደ ጠዋት ይሆናል። ኔቸሩ ቢጨልም ያንተ ህይወት ይበራል እያለ እኮ ነው። ምናልባት ሌላው መንደር ላይ ጨልሞ ቢሆን አንተ ጋር ያበራል እያለ እኮ። ካንተ ጋር ልዑል ከመገኘቱ የተነሳ እግዚአብሔር ከመሆኑ የተነሳ ጨለማም ቢሆን ግድ የለም አንተ ታበራለህ። ከባድም ቢሆን ታበራለህ። ከምን ይልቅ? ከቀትር ይልቅ ህይወትክ ምን ይላል? እስኪ ያበራል በሉኝ ባካችሁ። ህይወቴ ያበራል በሉኝ ባካችሁ። ተስፋም ስላለ ተዘልለ ትቀመጣለህ፣ በዙሪያ ትተማመናለህ፣ በደህንነትም ታርፋለህ፣ ትተኛለህ፣ የሚያስፈራ የለም። ብዙ ሰዎች ልመናን ያቀርቡልሃል። እኛም ሰው ሆነን አንተም ሰው ሆነ አንቺም ሰው ሆነሽ ሰዎች ከናንተ እርዳታ ፍለጋ ይመጣሉ እያለ እኮ። ትላንት ለመቀበል የምትናፍቅ ሆነ ከሆነ ከሰው እየጓጓ ሆነ ከሆነ ከዛሬ በኋላ እግዚአብሔር በህይወት የሚያደርገው አንተን ሰዎች ለመፍትሄ ይፈልጉሃል። አንቺን ሰዎች ለመፍትሄ ይፈልጉሻል። ወደ አንቺ ልመናን ያቀርቡልሻል። የመፍትሄ ሰው ተብላችሁ ትፈልጋላችሁ። ትላንት ተንቆ ቢሆን አንድ ሰው እሱ ዘንድ መፍትሄ የለም ተብላችሁ ቢሆን ሚለመድ ሰው አለ እኮ። ሁሌ በለቅሶ ሚለመድ ሰው አለ። ሁሌ በመጠየቅ ሚለመድ ሰው ይረዳል ተብሎ አይታሰብም። ሁሌ በመጠየቅ ይሄን ነገር አግዘኝ በማለት የሚታወቅ ሰው ይረዳል ተብሎ በሰው አይምሮ አይገመትም። እግዚአብሔር እሱን ረጂ ያደርገዋል። አይገርማችሁ? ሁሌ ጠያቄ ነበረው እንዲ ሰዎች መተው እንዲለምኑት ያደርጋል እግዚአብሔር። እጆቹ ላይ መብልን ያስቀምጣል፣
እንጀራን ያስቀምጣል፣ መጠጥን ያስቀምጣል፣ ገንዘብን ያስቀምጣል፣ ለብዙ ሰዎች በረከት ምክንያት ያደርጋል። ከዛ ሌላ እሱ ራሱ መንደር አንተ መንደር ራሱ እግዚአብሔር መጥቶ ጨለማ ቢሆን እንኳን አንተ መንደር ጨለማ ቢሆን እንኳን ማብራት ትጀምራለህ። አንተ ውስጥ ያለውን አቅም መቋቋም ያቅተዋል ጨለማው። አንቺ ውስጥ ያለውን አቅም መቋቋም ያቅተዋል ጨለማው። ስለዚህ እስኪ እንደ ትላንትናው እንደው እግዚአብሔር ሆይ የመጨረሻ ነው እቺን እርዳኝ እንደረዳህ እንዳስረሳህ ዛሬም በሉ አስረሳኝ በሉት። እንዴት አልፈዋለሁ ብለን እኮ እናውቃለን ወዳጆች። እንዴት ላልፍ ነው? እንዴት ልከፍል ነው? ለልጆቼ ምን ላበላ ነው? ህይወቴን እንዴት ላደርግ ነው? ማአት በዛብኝ፣ ተደራረበብኝ፣ ተጨነኩኝ፣ አዘንኩኝ ባላችሁት ምዕራፍ ግን እኮ ማንንም ሰው ብጠይቅ ከናንተ መካከል እንዴት እንዳለፋችሁት አታውቁትም። የምታውቁት ማለፋችሁን ነው አይደለ? አይንጋ ያላላችሁትን ሌሊት ነጋ ያ መከራ እንዴት እንዳለፋችሁት ግን አታስታውሱትም። በጣም ከባድ ጊዜ ያሳልፋችኋል፣ ግን ማን እንደረዳችሁ እንዴት እንዳሳለፋችሁ በምን ሁኔታ እንደተወጣችሁት አታውቁትም። ለምን? እንዳለፈው ውሃ እያስረሳ ለምን መሰለ? የትላንትናው ላይ ብቻ ያመሰገንክ እንዳሰነብት በየቀኑ አዲስ ምስጋናን ወደ ህይወት እያመጣ በየቀኑ አዲስ ምስጋናን ወደ ቤትሽ እያመጣ በየቀኑ አዲስ አምልኮን ቤትህ እያመጣ ያስረሳችኋል። እኔ ስለ ህይወቴ ብትጠይቁኝ ብዙ ያለፍኳቸው ግን ብዙ የረሳኋቸው ነገሮች አሉ። ሁላችንም እስኪ አስረስቶን ነው በሉ፣ ረስተን ነው በሉ። አይገርምም? ረስተን ነው ለአዲስ ምስጋና እያዘጋጀን ለአዲስ በረከት እያዘጋጀን እናገራለሁ። በህይወታችሁ ላይ በሚቀጥሉ ወራቶቻችሁ ላይ እናገራለሁ። በሚቀጥሉ አመታቶቻችሁ ላይ እናገራለሁ። የክፎች አይን ግን ትጨልማለች አለ እግዚአብሔር ቃል። በመጪ ዘመናችሁ ላይ እናገራለሁ። በትውልዳችሁ ላይ እናገራለሁ። በጌታ በኢየሱስ ስም እንደዚህ ብዬ እናገራለሁ። ከዚህም በኋላ መከራችሁን እንዳለፈ ውሃ ትረሱታላችሁ። ከዚህም በኋላ መከራሽን እንዳለፈ ውሃ ትረሺዋለሽ። ከዚህም በኋላ ሐዘንህን እንዳለፈ ውሃ ትረሳዋለህ። ከዚህም በኋላ ጭንቀትህን እንዳለፈ ውሃ ትረሳዋለህ። እስኪ ረስቼዋለሁ በሉና ተናገሩ። እግዚአብሔርን የተማመነ ስሜን አውቀሃልን አይደል ያለው? በእኔ ተማምነሃል አይደል ያለው? እግዚአብሔርን የምትተማመን ነፍስ፣ የእግዚአብሔርን ስም የምታውቅ ነፍስ እታች ትወርድ ይሆናል እንጂ በዛው አትቀርም። አብቅቷል ተብሎ ይወራ ይሆናል እንጂ እዛው አትቀርም። በእግዚአብሔር የተማመነች ነፍስ እዛው አትቀርም። ስሜን አውቃልና ጋርደዋለሁ ካለ ካወክና መታመኛ እግዚአብሔርን ካደረክ በፍጹም አታፍርም፣ በፍጹም አትሰጋም፣ በፍጹም አትዋረድም፣ በፍጹም አያበቃልህም፣ አያበቃም። እግዚአብሔርን ካወቃችሁት የእውነት እግዚአብሔርን ካወቃችሁት በእግዚአብሔር ከተደገፋችሁ ትላንትና መከራን ካስረሳችሁ አሁንም ያስጥላችኋል። ሊበላችሁ አፉን ከፍቶ እየሮጠ ካለ ነገር ያስጥላችኋል። ሊቋቋማችሁ እየወጣ ካለ ነገር ያስጥላችኋል። አሜን ነው ወይ? የትላንትና ህይወታችሁ ምስክር ነው። እሺ እግዚአብሔር እንደሚረዳችሁ የትላንትና ማለፋችሁ ምልክት ነው፣ እምነት ነው። ለዛሬም ለነገም እምነታችሁ ነው። እግዚአብሔር ለሁል ጊዜም በእንጀራ አይታማም። እግዚአብሔር አቅም አጥቶ አይታማም። እግዚአብሔር ይሄ ከአቅሜ በላይ ነው ብሎ አይታማም። እግዚአብሔር እምነታችሁን እንድታነቃቁ ፈልጋለሁ። እስኪ እግዚአብሔር አይታማም በሉ። ምንም እንኳን ብትደክም በመንፈሳዊ ህይወት ምንም እንኳን መጸለይ አቅም ብታጣ የጸሎት ልብ ቢወርድ እንኳን ስሙን ስላወክ እግዚአብሔር ይረዳሃል። የጠላቶቻችሁ ቁጣ በርትቶ ቢሆን እንኳን አቅማችሁ ወርዶ ቢሆን እንኳን እግዚአብሔር ይረዳችኋል። ዳዊት ስለ ስሙ ክብር አይደል? ስለ ስሙ ክብር በጽድቅ መንገድ ይመራችኋል። ስለ ስሙ ክብር በእረፍት ውሃ መንገድ ይመራችኋል። ስለ ስሙ ክብር በለመለመ መስክ ያሳድራችኋል። በሱ ስለታወቃችሁ በሱ ስለተጠራችሁ እግዚአብሔር ጋር ያለ ያምርበታል።
እግዚአብሔር ጋር ያለ ይዋባል። ሰው እታችህን እያየ መውረድህን እያየ አንተ መውረድህን እያየ የኔ ጌታ ወደ ላይ ነው የሚያወጣ። እግዚአብሔር እጅ ያለ ነገር አይበላም፣ አይበላሽም። እግዚአብሔር እጅ ያለ ነገር አይበላም። እዚህ ትላንትና አንድ ጊዜ ብቻ ብላችሁ እግዚአብሔር ረድቷችሁ ከሆነ አሁንም እልፍ ጊዜ ይረዳችኋል። ከዛ ጸሎት በኋላ ብዙ ጸሎቶችን እግዚአብሔር ፊት ጸልየን ተቀብለናል አይደለ? የመጨረሻ ብለን ከጸለየን በኋላ ድጋሚ ብዙ ጸሎቶችን እግዚአብሔር ጋር ሄደ ተቀብለናል። አሁንም እግዚአብሔር ጋር መልሶቻችሁን ትቀበላላችሁ። መከራችሁን እንዳለፈ ውሃ ትረሱታላችሁ። መከራህን እንዳለፈ ውሃ ትረሳዋለህ። መከራሽን እንደ ትላንትናው ትረሽዋለሽ። ለምንድነው የሚያስረሳችሁ አልኩኝ? ለአዲስ ምስጋና እያዘጋጃችሁ። ትላንትናን ብቻ እንድታወሩ ትላንትና ላይ ብቻ እንድትቆሙ ስለማይፈልግ ሁሌም አዲስ ስለሆነ ለአዲስ ምስጋና እያበረታችሁ ዛሬ የሚያስረሳችኋል። ነገም ደግሞ አዲስ ምስጋና በህይወታችሁ ላይ ያመጣል። ከነጎዲያ የሚያስረሳችኋል፣ አዲስ ምስጋና ያመጣል። አሜን ነው ወይ? ተአምራቱ ይብዛላችሁ። እኔ እንደዚህ ብዬ እባርካችኋለሁ። እግዚአብሔር እጁን ይዘርጋላችሁ። እንደ ሰው እጅ የተገደበች አይደለችም። እንደ ሰው እጅ የምታጠራ አይደለችም። እንደ ሰው እጅ ጥቂት አይደለችም። እግዚአብሔር በሚያስፈልጋችሁ ሁኔታ ሁሉ ላይ እጁን ይዘርጋላችሁ። የእግዚአብሔር እጅ በክብር በህይወታችሁ ላይ ይገለጥ። የእግዚአብሔር እጅ በኃይል በህይወታችሁ ላይ ይገለጥ። መከራዬን በሉ እንዳለፈ ውሃ ዛሬ አስረስቶኛል፣ ረስቼዋለሁ። ህይወቴ ከቀትር ይልቅ ያበራል። ጨለማ ቢሆን እንኳን የኔ ህይወት ያበራል። የኔ ቤት ያበራል። የኔ ቤት ያበራል። መከራዬን ረስቼዋለሁ።